ታሪኩም የሚጀምረው ሮሃን በሚባል ወጣት ነው። ሮሃን አይነ ስውር ቢሆንም የሰዎችን ድምጽ በመምሰል የሚተዳደር እጅግ በጣም ጎበዝ ወጣት ነው። ህይወቱን ሙሉ በሙሉ የሚመራው በድምጽና በንክኪ ነው። ሮሃን ከሱፕሪያ ጋር ይተዋወቃል። ሱፕሪያም እንደሱ አይነ ስውር ናት። መጀመሪያ ላይ ሱፕሪያ ሁለት አይነ ስውሮች አብረው መኖር ይችላሉ ብላ አታምንም ነበር። ነገር ግን ሮሃን ባለው አዎንታዊ አመለካከትና ፍቅር ልቧን ያሸንፈዋል። እርስ በእርሳቸው አይን እንሆናለን ተባብለው ትዳር መሰረቱ። ቤታቸውን በደስታ ተሞላ። ነገር ግን ይህ ደስታ ለረጅም ጊዜ አልቆየም። በአካባቢው የሚኖሩት አሚት ሼላር እና ጓደኛው ዋሲም የሱፕሪያን ውበትና ደስተኝነት ያንገበግባቸዋል። አሚት የአካባቢው ኃይለኛ ፖለቲከኛ የማዳቭ ሼላር ወንድም ነው። አንድ ቀን ሮሃን በሌለበት ቤታቸው ድረስ በመግባት ሱፕሪያን ይደፍራታል። ሮሃን ሲመለስ ሁኔታውን ሲያውቅ ዓለሙ ይጨልማል። በፍጥነትም ወደ ፖሊስ ይሄዳል። ነገር ግን እውነተኛ ስቃይ የሚጀምረው እዚህ ጋር ነው። ፖሊሶቹ በፖለቲከኛው ስልጣን ተደላድለው ፈርተው ክሱን አይቀበሉትም። እንደውም አይነ ስውር ስለሆናችሁ ማን እንደደፈራት በምን ታውቃላችሁ በማለት ማሾፍ ጀመሩ። ይባስ ብሎ ወንጀለኞቹን በነፃ የተዘዋወሩ ለሁለተኛ ጊዜ ሱፕሪያን ይደፍሯታል። ሱፕሪያም በዚህ ሁሉ ውርደት በፍትህ እጦት ተስፋ ትቆርጣለች። በመጨረሻም ራሷን አጥፍታ ትሞታለች። ሮሃን የሚወዳትን ሚስቱን አስክሬን ሲያገኝ በውስጥ የነበረውን ደግ ሰውዬ ሞቶ ሌላ ጨካኝ ሰውዬ በበቀል ይወለዳል። አሁን ሮሃን አንድ ግብ ብቻ ነው ያለው፣ የሱፕሪያን ነፍስ በሰላም ማሳረፍ ነው። ሮሃን አይነ ስውርነቱን እንደ መከላከያ ሳይሆን እንደ ገዳይ መሳሪያ መጠቀም ይጀምራል። የመጀመሪያው ስልት በድምፁ ማስመሰል ነው። የፖሊሱንና የወንጀለኞችን ድምፅ ሙሉ በሙሉ ይለማመዳል። ሁለተኛው ስልት ቦታዎችን ማጥናት ነው። ወንጀለኞቹ የሚንቀሳቀሱበትን የቆሻሻ መጋዘን እና የግንባታ ቦታዎችን በንክኪና በድምፅ አማካኝነት ሙሉ በሙሉ በጭንቅላቱ ይስላቸዋል። መጀመሪያ ዋሲምን ይገለዋል። እንዴት መሰላችሁ? የፖሊሱን ድምጽ በመምሰል ለዋሲም ይደውልለታል እና ለዋሲም እንዲህ ሲል ነገረው። ፖሊስና አሚት ሼላር ሊገሉ ነው ብሎ ያስፈራረዋል። ከዚያም ዋሲምን በአሰቃቂ ሁኔታ ገሎ ፖሊሶች አሚት ሼላርን እንዲጠረጥሩ ያደርጋቸዋል። ቀጥሎ አሚት ሼላር ተራው ይደርሳል። ሮሃን አሚትን ወደ ሚስቱ መቃብር አካባቢ ይወስደዋል። አሚትን በጠራራ ፀሐይ እንኳን ሊያየው የማይችለው አይነ ስውር ያለ ይንቀዋል። ነገር ግን ሮሃን እኔም የምኖረው በጨለማ ውስጥ ነው፣ አሁን አንተንም ወደ እኔ ዓለም አመጣለሁ ይለዋል። በመጨረሻም ትልቁን አሳ ፖለቲከኛ ማዳቭን ይገለዋል። ማዳቭ ራውልን ሮሃን ቤት ገብቶ ሊገለው ሲሞክር ሮሃን መብራቱን ያጠፋዋል። በዚያ ድቅድቅ ጨለማ ውስጥ ማዳቭ ራውል ምንም ማየት አይችልም። ሮሃን ግን እያንዳንዱን እንቅስቃሴ በድምጽ እየሰማ ጠላቱን መሬት ያስተኛዋል። ፖሊሶቹ ሮሃን እንደገደለው ቢያውቁም እርሱ ያዘጋጀውን የጊዜ ስሌትና አይነ ስውር ሰው እንዲህ ሊያደርግ አይችልም የሚል የህብረተሰብ የተሳሳተ ግንዛቤ ከእስራት ያድነዋል። እናም ታሪኩ በዚህ ያበቃል።